አስራት ለማን ነው የሚሰጠው? አብርሃም ለማን ነው የሰጠው? ለሚያቆርበው ለመልከጼዴቅ። በጣም ጥሩ። እሱ እኮ ነው ይኸውልህ፣ አስራት ምን ጊዜም ለሚያቆርብ ካህን ነው የምትሰጠው። በእርግጥ አሁን ምእመናኑም አስራታቸውን ወደ ገዳም፣ ወደ ቆሎ ትምህርት ቤት፣ ወደ ነዳያን የሚልኩበት ምክንያት ምን እንደሆነ ታውቃለህ? ባሉበት ቦታ ላይ የገንዘብ ክምችት ይኖራል፣ ወይም አቅም አላቸው አብያተ ክርስቲያናቱ። አሁን ላይ አብያተ ክርስቲያናቱ ገንዘብ ሲተርፋቸው ህንፃ ይሰራሉ ለራሳቸው እንጂ ድሆች አብያተ ክርስቲያናትን አይጎበኙም። ብዙ አብያተ ክርስቲያናት ደግሞ ተዘግተዋል። ቀዳሽ አጥተው፣ ልብሰ ተክህኖ አጥተው፣ ንዋያተ ቅድሳት አጥተው፣ የምናውቃቸውም የማናውቃቸውም በጣም ብዙ ናቸው። እንደዛ በሆነበት ሁኔታ እዚህ ቦታ ላይ ብሰጥ ምንም ከመረገጥ በቀር ምንም አይደለም ብለው ስለሚያስቡ የተዘጋ ቤተክርስቲያን ለማስከፈት ሊያውሉት ይችሉ ይሆናል። ሆኖም ከተቻለ ከመምህረ ንስሐ ጋር መክረው ቢያደርጉት መልካም ነው። ካልሆነ ግን እኔ ይህን በማድረጋቸው ኃጢአት አድርገዋል ብዬ አላምን። ምእመናኑ ለምን አብያተ ክርስቲያናቱ ራሳቸው ድሆች አብያተ ክርስቲያናትን የመርዳትና የማቋቋም ግዴታ ስላለባቸው። ለምሳሌ አዲስ አበባ ላይ 10 ሰባኪ ያለው ደብር ሊኖር ይችላል። በአንድ ቀን 10 ስብከት ያሰብካል? ለምን ለ10 ደብር አያካፍላቸውም? ወይም እዛ ቦታ ላይ ለሚያገለግል ሰባኪ ስለምን አይከፍል? ምክንያቱም እዛ ያለው ምእመን ወንጌል ይፈልጋል። ያልተሰበከው ለምንድን ነው? ሰባኪ ስለሌለ። ሰባኪ የሌለው ለምንድን ነው? መክፈል ስለማትችል ቤተክርስቲያኑ አይደል? ማቁረብ የሚችል ካህን ብቻ ነው ያለው እዛ። እሱ ግዴታ ስለሆነባቸው ምእመናን ከፍለው ያኖሩታል። መስበክ የሚችለውን ለመጨመር ግን ቅንጦት ይሆንባቸዋል። የለም በዛ መልኩ መሆን ካልቻለ ምእመናኑ ይህን ማድረጋቸው ስተት ነው ብዬ አላምንም። የሆነ ሆኖ ግን በዋናነት አስራት እንዲሰጥ የታዘዘው በመጀመሪያ ለሚያቆርባቸው ካህን፣ ለሚቆርቡባት ወይም ለሚገለግሉባት ቤተክርስቲያን ነው። ትእዛዙ ይሄ ነው። ነገር ግን ያንን ቢያደርጉት ግን ነውርም ኃጢአትም ዋናው ለእግዚአብሔር መስጠት ነው። ለዘመድ እንዳይሰጡት ይጠንቀቁ። ለዘመድ ስልህ ድሃ ዘመዶቻቸውን ለመርዳት የሚጠቀሙበት አሉ። አንዳንዶቹ በዛው ሰበብ አድርገው ለድሆች ዘመዶቻቸው ልብስ ሊገዙበት ይችላሉ። የስጋ ዝምድና አታሏቸው፣ እሱንስ ብረዳው ምን አለ ብለው በእግዚአብሔር ገንዘብ ለዘመዶቻቸው መወደድ እንዳያደርጉት መጠንቀቅ ያስፈልጋል። የሆነ ሆኖ ይሄ እግዚአብሔር ገንዘብ ነው። እግዚአብሔር ሊያገለግሉ ለሚችሉ ሰዎች ሁሉ ሊሰጡት የሚገባ ጉዳይ ነው ማለት ነው። የተራበ የቆሎ ተማሪ ሆዱና ሞልተው ለትምህርት ቢያነቃቁበት ቢያነሳሱበትም እኮ ምንም አይደለም። የተዘጋ ቤተክርስቲያን ቢያስከፍቱበት፣ ንዋያተ ቅድሳት ቢያሟሉበት ምንም አይደለም። ከተቻለ ከ9 መካከል ይህን ልናደርገው እንችላለን። ከ9 ደግሞ ማይችላል፣ ከአስራቱ ያንን ሊያደርገው ይችላል ማለት ነው። ለበጎ አድራጎት ለነሱስ አስራታችንን ማድረግ እንችላለን ወይ ብሎ የሚል አለ የሚሉ አለ። ሌላ የሚሰጠው ካጣ ሊያደርግ ይችላል። ምክንያቱም እግዚአብሔር እዛም አለ ብሎ ወይም ደግሞ በእግዚአብሔር እጅ ለነዳያን አኖርኩት ብሎ ስለሚያምን ሊያደርገው ይችላል። ሆኖም ግን በአንዳንድ ጉዳዮች ከመምህረ ንስሐ ጋር የመመካከር ልምዱ ሊኖረን ይገባል። ይሄን አድርጌያለሁ። ምክንያቱም ኃላፊነት አለበት መምህረ ንስሐ፣ አስራት የማስከፈል መብት አለው። ስለዚህ እንደዚህ መምህረ ንስሐው በሚያስተካክለው ወይም ደግሞ በሚሰጠው መመሪያ ሊሆን ይችላል ማለት ነው። እውነት ነው። ምክንያቱም ክፈሉ ብሎ ማስከፈል መብት ስላለው፣ በነፍስህ ላይ ያዘዝ የለ በገንዘብህም ላይ የማዘዝ ስልጣን ስላለው ነው እንደዛ የምንለው። በነገራችን ላይ ይሄ የመምህራን ብያኔ የሚባል ነው እንጂ ቃለ መጻሕፍት አይደለም። ቃለ መምህራን የምንለው ነው ማለት ነው። መምህራኑ ይሄ ምእመናን የሌሉባቸው ገንዘብ የማይገኝባቸው አካባቢዎች ላይ ያሉ አብያተ ክርስቲያናትንም እንዳይዘጉ ከማድረግ አንጻር በርህራሄ የሚወስኑት ውሳኔ ነው። መምህረ ንስሐውንም መሀል ላይ ያስገባንበት ምክንያት እሱም ራሱ የዚህ ተጋሪ ስለሚሆን ነው። የተዘጋ ቤተክርስቲያን እያየ ዝም አይልም። እዚህ ካልተቸገረች ቤተክርስቲያኒቱ ማለት ነው ዝም አይልም። ራሱም ሊሆን ይችላል ወይም ከቤተክርስቲያኒቱ መሪዎች ጋር ተመካክሮ ወስኖ ሊያደርገው የሚችል ነው የሚሆነው። በተለይ እኛ ተመልካቾቻችን አረብ ሀገር ላይ ያሉ ምንም አይነት ቤተክርስቲያን ያሌለበት ቦታ ላይ ስለሚሆን እንደው ለማን ነው መስጠት ያለብኝ? አስራቴ እንዴት ላርገው? ይሄ ለበጎ አድራጎትም ላርገው፣ ለነዳያን፣ ለተራቡ ለተቸገሩ ወገኖቻችን ዘመዶቻችን እናድርግ የሚለውን ገጠር ለመጣንባት አብያተ ክርስቲያናት እናድርግ የሚለውን ጥያቄ ተደጋጋሚ ጠይቁ ስለነበረ እንደው መፍትሄ ለመስጠት ያክል ነው። እንደዛ ባለ ሁኔታ የሚኖሩ ከሆነ እንደውም ለሚያውቋት ቤተክርስቲያን ሊሰጡ ይችላሉ ነው የሚሆነው ማለት ነው። በጣም መልካም፣ እጅግ በጣም እናመሰግናለን።